እግዚአብሔር የፈቃድ አምላክ ነው። እኔ በጣም ሰሞኑን ያስተዋልኩትን ነገር ልነግራችሁ ስለፈለኩኝ ነው። ማለት በራሴ በተለይ በጣም ደስታ በጣም አስደስቷችሁ በጣም ስትርቁት አገኘን ምናምን ምናምን በቃ ላይፍን አሸነፍናት ምናምን የተሰማችሁ ሰዓት ላይ ስትርቁት እግዚአብሔር ይተዋችኋል። ማለት ስትተዉት በቃ ይተዋችኋል። ፈቃድ ካላችሁ ስትፈልጉት አብራችሁ ሊጠጋችሁ አብራችሁ ሊያድናችሁ የምትፈልጉት ነገር የበለጠ ሰክሰስ ሊያደርግላችሁ ዝግጁ የሆነ አምላክ ነው። እና ልክ በራቃችሁት ቁጥር ደግሞ ስትተዉት በቃ ፈቃድ አምላክ አይደለ ይተዋል። የዛ ሰዓት ግን ይተዋል ማለት ግን አይሰማም አያይም ምናምን አይደለም። የሚሆነው ምንድነው? በላይፋችን ውስጥ ሳንፈልግ ራሳችን ፈልገን የጠራናቸውን ውድቀቶች ፈልገን የጠራናቸው በሰዎች አለመታየትን ፈቅደን የጠራናቸውን ሪስፔክት ማጣትን ፈቅደን የጠራናቸውን ራሳችን ጋር እንድናገኛቸው ግሬስን እያራቅነው ስለሆነ ከእግዚአብሔር እየራቅን ስለሆነ እግዚአብሔር ባሳካልን ነገር ላይ እሱን ይበልጥ ከማመስገን ይልቅ በጣም በተውነው ቁጥር የምናገኛቸው የምንሸለማቸው በረከት ማጣቶች አሉና የዛ ሰዓት ላይ እግዚአብሔር አይም አይደለም ቁጭ ብሎ ይጠብቃል። ሲክስ ከምናረገው በጣም ያስተዋልኩትና የገባኝ ነገር ማለት ነው እግዚአብሔር እንዲሆነ እግዚአብሔር እንዲያደነ እንዲያተርፈን የበለጠ ፍላጎታችን እንዲሞላ ስኬታችን ሙሉ እንዲሰጠን በቃ ፈቃድ መስጠት አለብን ለእግዚአብሔር ሙሉ ነገራችን ነው አይደል? የሆነ አንድ ጊዜ 2 ቀን 3 ቀን የሆነ ነገር ምናምን እስኪሆንልን ሳይሆን ለዘላለም በቃ ከሱ ጋር እስክንሆን ድረስ ማለት ነው። የዛ ሰዓት የምር ማለት ነው ስንፍናችን ጎልቶ ይወጣል። የዛ ሰዓት ላይ በረከት አለመቁጠራችን ጎልቶ ይወጣል። አፋችን ይበላሻል፣ ቃላችን ይበላሻል፣ ከሰዎች ጋር ያለን ኮሚኒኬሽን ላይ በጣም ይበላሻል። ሰዎች ፊት የነበረን ግሬስ ፍቅር ምናምን እንዳለ ዲስሚስ የሚያደርገው ለእኔ የገባኝ የታየኝ ከእግዚአብሔር በችግራችን ጊዜ ብቻ መራቅ ሳይሆን በደስታችን ጊዜ በራቅነው ቁጥር በጣም ችግሮች በጣም እየበዙብን ይላሉና እግዚአብሔርን አብልጠን እንፈልገው ሁልጊዜ እንፈልገው ለአንድ ቀን 2 ቀን ወይ የሆኑ ነገሮች እስከሚሳኩልን ሳይሆን ወይም ደግሞ ተሳክቶልን ደስታችንን ስናጣጥመው በሱ መንገድ እንጂ ከሱ መንገድ በሆነ ውጪ በሆነ መንገድ መሆን ያለበት ብዬ አላስብም። እግዚአብሔርን ስትፈልጉት የምር ከልባችሁ ሁል ጊዜ በደስታችሁም በሀዘናችሁም ጊዜ በደስታችሁም ጊዜ ጎንበስ ብለን የምናመሰግንበት ልቦና ይስጠን።